ፍፄ የሚሉት ልጅ ግን ማለት ነው ከምሬን ነው መላችሁ ቤተሰቦች አስመሳይ ነው የእውነት የሆነማ ከጀርባው የሆነ ተልኮ አለው ያለ ምክንያትማ አይመስለኝም ሀይሚንና ብሩኬን የመበጥበጥ ተልኮ ማለት ነው እንጂ እቺ አብሰላት ናት ማናት ሁሉም በቃ ብሩኬን ባሉ ቁጥር ቤት ድረስ ለምንድን ነው ፍፄ ይዛቸው የምትመጣው ደግሞ እንዲነጋገሩ ነገሩን እንዲፈቱ ይላል እንዴ ብሩኬና እቺ አብሰላት የሚሏ ልጅ ተነጋግረው ነገሩን ፈተው ዘግተው እሱም ሲሙን ቀይሮ ነው ያለው አይደለ ከሆነ ደግሞ የብሩኬን ስልክ ታቀው ነበረ ለምንድን ነው ሀይሚ ጋር ድረስ ይዘመተ እያወቅ በዚህ ናል ክፍተት እንደሚፈጠር እያወቅ እችን አይን አውጣ የሆነች ልጅ ሀይሚ ድረስ ቤት ድረስ ይዘህ ለመምጣት ለምን ፈለክ? ፍፄማ የሆነ ተልኮ አለ። የእውነት በጣም ነው ዛሬ ያናደደኝ ከምላችሁ በላይ ማለት ነው። እች ደግሞ እንዴት አይነት አይን አውጣ የሆነች ሴት ናት? በእናታችሁ ከኔ ጋር እንድትሆን ነው የምፈልገው። የሆነ ጥሩ ነገር አለው፣ ጥሩ ጎን አለው። ብሩኬ ትትትት ምንድን ነው ሴቶች በዚህ ልክ አይን የምታወጡት? የሆነ ተስተካከለ ብለው ሰላም ሲያገኙ ድንገት ትመጡና የሰውን ህይወት የምትበጠብጡ ለምንድን ነው? በተለይ በብሩኬና በሀይሚ ውስጥ ማለት ሲቀጥል ደግሞ ብሩኬ በቃ ከሴቶች ራቅ በእናት እኔ ደግነቴ ነው የዋህነቴ ነው ደግነቴ በደግነት ነው አሁን እናውቃለን። ምናልባት ሴትን ልጅ ማስቀየም አልችልም ምናምን ልትል ትችላለህ። ግን ቢሆንም አንዱን መምረጥ አለብህ ብሩኬ፣ ፍቅርንና ሀይሚን ወን ደግሞ እነዛን ሴቶችን ስነስርዓት ማስያዝ አለብን። ከብሩኬ በላይ ግን ዛሬ በጣም ያናደደኝ ይሄ ፍፄ የሚባል ልጅ የእውነት በፊት እኔ ደህና ሰው ይመስለኝ ነበረ። ቤት ድረስ ይዞ መምጣት ለምን አስፈለገ? ፍፄ ብሩኬ ካለች ወን ጠርታ ማገናኘት ውጭ ላይ ወን ደግሞ በስልክ መንገር ነበረብህ በፊት። ቤት ድረስ ይዛ ጎትተ ትመጣለ። ሀይሚና ብሩኬ መሀል ምንም አይነት ጥሩ ነገር እንደማይፈጠር እያየ አሁን ሀይሚ የእውነት እንዴት እንደሆነች አጠይቀኝ። በቃ እኔ ቴሌቪዥን አይደለውም እንደፈለክ ፊልም አይደለውም እንደፈለክ በህይወት የምትረማመደው። ለእኔ በጣም ጥሩ ነገር አድርገህልኛል። ከእንክብካቤ ተነስቼ ልመለስ ፈልጌ ነበር፣ ግን ደግሞ አንተ ህይወት አልጸዳም ነው ብሩኬ የምትለው። ሀይሚ ትክክል ናት። ሴቶቹ ብሩኬ ሊፋቱት አልቻሉም። ብሩኬ ደግሞ አንቺ ነሽ የጠራሽኝ ሲሜን ያኛውን ጥዬ ሌላ ቀይር ያለው አንቺ ራስሽ ነሽ ቤት ድረስ የጠራሽኝ። በእንደዚህ አይነት ሁኔታ ደግሞ ነገሩ አይፈታም። እሷንም ቀስ ብዬ ከህይወቴ እንድትወጣ አረጋታለሁ ነግራታለሁ ብሎ ውጪ እጃት ይዤ ላወራት ብሎ ነበረ። እሺ ሂዱና ውጭ አውሩና ውጭ ጨርሶ ሶስታችሁም ስትል ደግሞ ብሩኬ መልሶ ፈራና ተመለሰ ማለት ነው። ምክንያቱም ሀይሚ በጣም ተናዳ ነበር። እውነት ያናዳል። ምክንያቱም በቃ ህይወቴ ተስተካከለ ብላ እድል ለብሩኬም ሰጥታው ያችኛዋ መታ ለብሩኬ አርግዣለሁ ትላለች። ያችን መታ ድንገት 2-3 ቀን አብሮ ብሩኬ ካሳለፈ ጥሩ ባህሪ ካሳያቸው ሴቶቹ ሙጥኝ ነው። ልጁን አይፋቱትም። ምን እያስነካቸው ነው? ብሩኬ ምን እያስነካቸው ነው? ሴቶቹን ጉድ እኮ ነው። እችኛዋም ብሩኬን አጥቼ መኖር አልችልም፣ ብሩኬ ጥሩ ሰው ነው፣ እኔ እንድትጨቃጨቁ ፈልጌ አይደለም። መጀመሪያ ምን እንዲፈጠር ፈልገሽ ነበር? አይንሽን አብሉቀሽ ቤት ድረስ ሄድሽው ማለት ነው፣ አፍጥጠሽ ለማለት ነው። ቤተሰቦቼ አይንሽን አፍጥጠሽ ቤት ድረስ ኬርሽና ከተናገርሽ በኋላ ደግሞ እኔን አታውቂኝም፣ እኔ እንዲ ጭቅጭቅ እንዲፈጠር ፈልጌ አይደለም። ብሩኬ በጣም መልካም ሰው ነው፣ ግን ነገሩን ብንቋጭም እንደ ጓደኝነት ኖርማል አጠገቢ ቢሆን ብዬ ነው። እትት ጉድ እኮ ነው እንዴ! ሴቶች ምንድን ነው አንድ ወንድ ላይ ሙጥኝ የምትሉት? ብሩኬን በቃ አንዱን ወስን። የእውነት ሀይሚ ታሳዝናለች። ከዚህ በኋላ እኛ የሀይሚን መጎዳት 3ኛ 4ኛ ወገን እየመጣ የሀይሚን መጎዳት ማየት አንፈልግም። ብሩኬ ህይወት የምታጸዳ ከሆነ አጽዳ። በቃ ከሴቶች ንጹሁን። በቃ ይሄ የዋህነቴ ነው መልካምነቴ ነው ሴት ልጅ ማስቀየማ ምናምን እላፊ ሄደው ጓደኛ ይሁን እንትን ይሁን ዛሬ የሆነ ነገር አድርገልኛል ብለው ሙጥኝ የሚሉ ከሆነ መስመር ልታስይዛቸው ይገባል። ፍቅርንና ሀይሚን መምረጥ አለብን ከሆነ ማለት ነው እንጂ ያችንም አላስቀይምም ብለ እዚህ ጋር እያዘነች ሴት አይደለች እንዴ? ሀይሚም ትከፋለች እኮ ታዝናለች። ደና ደግሞ ሰላም ህይወቴን እየኖርኩ ነው ወደ በፊቴ ተመለስኩ ብላ ትንሽ እንኳን የደስታዋን ጊዜ አጣጥማ ሳጨርስ ይችኛዋ ደግሞ ቤቷን አፈላልገ ብሩኬ ጋር ሰዱኝ ብላ ሀይሚ እንዳለች መቼም ያውቃል ፍፄ ማለት ከምንም በላይ ግን ማለት ነው ፍፄ በጣም አናዶኛል ከምላችሁ በላይ ማለት ነው። ብሩኬም ያው እውነት እንትናት ብላ ትሽለጥለጥ። በቃ ስነ ስርዓት አስይዛቸው ሴቶቹን። ሀይሚ በድጋሚ በፍጹም በታምር መጎዳት የለባትም ከዚህ በላይ ማለት ነውና ሀይሚቾዬ የኔ ቆንጆ አይዞን ማለት ነው የኛ ነብር አይዞን ሀይሚቾዬ። እኔ ባንቺ ቦታ ግን ሴቶቹ በጣም ነው የሚገርሙ ቤተሰቦቼ አይን ያወጡ። ፍፄ ደግሞ እየተቅለሰለስክ የሆነ ብቻ የሆነማ አላማ አለ ካንተ እነሱን የመለያየት የእውነት ይደብራል። የሀይሚን ባህሪ እያወክ እቺ ሴት መሀል ብትገባ ቤቷ በወስዳት እንዲህ አይነት ነገር ይፈጠራል። ውጭ ላይ አታገናኛቸውም እንዴ? ከብሩኬ ጋር መቼም ስልኩን ቢቀይርም እጅ ላይ ይኖራል አይደለ? አንደኛው ሲም ውጭ አታገናኘው ቤት ድረስ ለምን አስፈለገ? እና ፍፄ ዛሬ እውነት ለመናገር እንደኔ ተናዳችሁበታል።
ከምር ተናድጄበታለሁ። ከምላችሁ በላይ አናዶኛል እንዴ!